ሃይ ዊን ፕላስ ዴይ 4 ሶስት ተከታታይ ቀናት ሎስ ነበረ። ቻሌንጂንግ ከጀመርኩ ሶስቱን ተከታታይ ሎስ ነበረ። ዛሬ ግን አንድ ዊን አንድ ሎስ አድርጌ ያለው ዊን አድርጌ ክሎዝ ባድርገው ኑሮ የዛሬውን ዴይ ወደ ብሬክ ኢቨን እመጣለሁ ነበር። $200 ወይ $195 ምናምን ይመጣል ነበረ። ግን ኤ ፕላስ የኔ ስትራቴጂ የሚለውን አይቼ በሎስ አጋጥሞኛል ማለት ነው። አንዱ ዊን አንዱ ሎስ ነው። ያው በቃ ተከታታይ አራት ሎስ አድርጌ አንዱ ዊን አድርጌ ወደ 195 አድርጌ ተመልሼ ደግሞ አንዱ ሎስ አጋጠመኝ ወደ 180 ወርዷል ማለት ነው። ሁለት ትሬድ ነው የወሰድኩት፣ ጎልድ ላይ ነው የወሰድኩት። ትሬድ ከጀመርኩ የዛሬው ነው በዊን ዊኩንም ዊን አድርጌ ጨርሰዋለሁ ብዬ አስባለሁ። የዛሬው ነው ዊን። ስለዚህ ላሳያችሁ ወደ ትሬዲንግ ቪው። ዴይ 4 ሶስቱን ቀን ተከታታይ ሎስ ነበረ። እንደምታዩት የወሰድኩት እስካሁን ሎስ ነበር። ሶስቱን ቀን ሎስ ነበረ። ዛሬ ደግሞ ሁለት ትሬድ ነው የገባሁት፣ አንዱ ዊን አንዱ ሎስ። እሱን አሳያችኋለሁ። አንድ መናገር የምፈልገው ትሬዲንግ ሳይኮሎጂ ነው። በቃ ስትራቴጂ ከያዝን ፕላናችን የምንከተል ከሆነ ሳይኮሎጂ ነው። እሱን ከቻለን ደግሞ ይታለፋል ብዬ አስባለሁ። ሁለት ትሬድ ነው የገባሁት ዛሬ። አንዱ ባይ ነው፣ ሁለቱንም ባይ ነው የገባሁት። እንዴት እንደገባው ላሳያችሁ። ከዴይሊ ነው የሚነሳው። ዴይሊ ባይ ሴል ለማውጣት ከዴይሊ ተነሳው። ከዛ ዛሬ ተርስዴይ ስለሆነ የዌንዝዴይ ሃይ እና የዌንዝዴይ ሎ ነው ያየሁት። ዌንዝዴይ ሃይ እና ዌንዝዴይ ሎ ወሰድኩኝ። ከዛ ዌንዝዴይ ሃይ እና ዌንዝዴይ ሎ ከወሰድኩ በኋላ ሎወር ታይም ላይ ወርጄ ምን የፈጠረ እንደሆነ ለማየት የሞከርኩ ነበር። እነዚህ ሃይ እና ሎውን እንደ ሊኩዊዲቲ ተጠቅሜ ማለት ነው። አንድ ደግሞ እዚህ ጋር መናገር የምፈልገው የፕሪቪየስ ዴይሊ ሃይ ወይ የፕሪቪየስ ዴይሊ ሎ ብሬክ ካረገ ተመልሶ ውስጥ ስላችሁ ዊክ አድርጎ ለንደን ላይ አብዛኛውን ጊዜ ተመልሶ ደግሞ አፕ ይሄዳል። ይሄ ከኔ ስትራቴጂ ውስጥ ኤ ፕላስ ብለው ስትራቴጂ ነው። ስለዚህ ፌር ቫልዩ ጋፕ ከፈጠረ ነው አብዛኛውን ጊዜ። ላይገባችሁ ይችላል። በጣም ትንሽ የሚያስቸግር ስትራቴጂ ሊሆን ይችላል። ስለዚህ አሁን እዚህ ጋር ምንድነው ኤዥያን ላይ ነው የገባሁት። ብሬክ አላረገም። ወደ ሎወር ታይም ፍሬም ላይ ወርጄ ላሳያችሁ። አሁን የቅድሙ ሃይና የቅድሙ ሎው ነው ይሄ። ከዛ ከመጣ በኋላ ጠዋት ወደ 4 ሰዓት አካባቢ 3 ሰዓት አካባቢ መጥቶ ያለፈውን ሃይ ነካልኝ። ይሄ ማለት ምንድነው ብያቸዋለሁ። 80% ያለፈውን ሃይ ውስጥ ይሄ ሙሉን ነው ራሱ መጥቶ ሊኩዊዲቲ እንዳለ ከወሰደ ሙቭመንቱ ሃይ ነው ወደ ላይ ለመሄድ አላልኳችሁም። ስለዚህ ፌር ቫልዩ ጋፕ ለማየት ሞከርኩኝ። ፌር ቫልዩ ጋፕ ለማየት ስሞክር እዚህ ጋር አገኘው ከኦርደር ብሎክ ጋር 30 ሚኒት ላይ ወርደን ብናይ በጣም የሚታይ ግልጽ የሆነ ፌር ቫልዩ ጋፕ አገኘው ኢምባላንስ። እሱን ከነካልኝ በኋላ አፕ ይሄዳል ብዬ ምንም ኮምፕሊኬት የሆነ ነገር ሳይሆን ግልጽ የሆነ ነገር ላይ ገባው። ባይ ፖዚሽን ያስኩኝ። ባይ ፖዚሽን ከያዝኩ በኋላ 1 to 2 ሪስክ ሪዋርድ ሬሽዮ ብቻ ነው ያስኩት። ከሱ በላይ ለመያዝ አልፈለኩም። ለምን 3 ቀን ተከታታይ ሎስ ስለነበረ አሁንም ሃይ ሪዋርድ ፈልጌ 1 to 4 1 to 3 ፈልጌ ወይ በብሬክ ኢቭን ወይ ደግሞ በሎስ በአንድ ነገር ብወጣ መናደድ ስለምችል ይሄንን ነው አይቼ የገባሁት። ዊንም ፈልጌ ነበረ ለሳይኮሎጂ። አንድ ዊን በቃ 4 ትሬድ ገብቼ 4ቱ ሎስ ካረኩ 5ኛ ትሬድ ስገባ አሁንም እኔ ውስጥ ያለው ያለፈው 4ቱ ሎስ ስለሆነ አሁንም ሎስ አደርጋለሁ ብዬ ስለማስብ እሱ እኔ ውስጥ ስላለ ዊን ለማድረግ 1 to 2 ሪስክ ሪዋርድ ሬሽዮ ይበቃኛል ብዬ ነው ያስቀመጥኩት። እሱ ግን ከሱ በላይ ነው ሄደው 1 to 2 ሪስክ ሪዋርድ ሬሽዮ ያስቀመጥኩ። ቀጣይ ሁለተኛ ትሬድ የገባው ደግሞ ኤ ፕላስ ሴትአፕ ብሎ ነው የገባው። እንዳልኳችሁ ምን አልኳችሁ? ያለፈውን ሃይ ሰበረ። ያለፈውን የዌንዝዴይን ሃይ እዚህ ጋር እንደምታዩት ሰበረ። ቆይ ላሳያችሁ። ከሰበረልኝ በኋላ ምን አረገ? ፌር ቫልዩ ጋፕ እዚህ ጋር ፈጠረልኝ። ለንደን ላይ ነው የሰበረው። ይሄን ደግሞ ፌር ቫልዩ ጋፕ ፓወር ቻርት ላይ ነው። ፌር ቫልዩ ጋፕ ምርጥ ፌር ቫልዩ ጋፕ ፈጠረልኝ እዚህ ጋር። ይሄ ማለት አፕን ለመሄድ አሁንም ፕሮባቢሊቲው ትልቅ ነው። ይሄንን ፖዚሽን ከዘጋው በኋላ 1 to 2 ወደ
$30 ካተረፍኩ በኋላ ይሄንን ፖዚሽን ከፈትኩ። ግን አሁንም ስቶፕ ሎስ ነክቶ ወደ ዳይሬክሽኔ ያስቀመጥኩት ዳይሬክሽን ሄደ። ላሳያችሁ እሱንም ይሄንን ይሄው እንደምታዩት የመጀመሪያው ትሬድ እዚህ ጋር $30 ያተረፍኩበት ትሬድ ነው። ከዛ መጣ ይሄ ሁለተኛ ትሬድ ቀጣዩን የገባሁት በቃ ፕሮባቢሊቲ ራሱ በጣም ትልቅ ነው ብዬ ያሰብኩት ነበረ፣ ግን እሱ ሎስ ሆነ። አሁን እዚህ ጋር ስቶፕ ሎሴን ማስቀምጥበት ቦታ ትክክል አይደለም የሆነው። በቃ ባለፈውም ስቶፕ ሎሴን ከነካ በኋላ እኔ ባስቀመጥኩት ዳይሬክሽን ሂዷል። ባለፈው እኔ ያስቀመጥኩትን ስቶፕ ሎስ አሁንም ሂት ካረገ በኋላ ሂዷል። እዚህ ጋም ስቶፕ ሎሴን ካስቀመጥኩት በኋላ ሂት ያደረገውን ስቶፕ ሎሴን ሂት ካረገ በኋላ እኔ ባስቀመጥኩት ዳይሬክሽን ሂዷል። ይሄ ማለት ስቶፕ ሎሴ ማስቀመጥ ላይ እኔ ችግር አለብኝ። እሱን ለማስተካከል እሞክራለሁ ማለት ነው። ይሄው ነው የገባው ትሬድ ዴይ 4 ነው። 100 ማብራት ጠፋ 181 አድርጌዋለሁ። 166 ነበረ 181 አድርጌዋለሁ። ቀጣይ እንገናኛለን። ቀጣይ እስከምንገናኝ የዛ ሰው ይበላል።